የኢማም አሕመድ እናት ለሌሎች እናቶችም ሞዴል የምትሆን እናት ነች ረሒመሃላህ። እነሆ ኢማም አሕመድ ማለት ታላቅ የሆነ ኢማም ነው ፊ አልፈን አልሐዲስ በሐዲስም ወከዛሊከ አይዳን ወፊል ፊቅህ በፊቅህም ማለት ነው። በሁሉም በኩል ትልቅ የሆነ ኢማም ናቸው፣ ትልቅ ዓሊም ናቸው። ኢማም አሕመድን ረሒመሁላህ የማያውቅ ሰውም ያኒ ይኖራል ተብሎ አይገመትም። ትልቅ የሆነ ፈተናን ያሳለፉ የሆነ ኢማም ናቸው። ያኒ ቁርአን መክሉቅ ነው በል እያሉ እስር ቤት አስገብተው ሰውነቱን እንደ እባብ ቆዳ እስከሚላል ድረስ እየቀጠቀጧቸው ይህንን አልልም እያሉ በጽናታቸው ሲጸኑ አላህ የነሰራቸው የሆኑ ታላቅ ኢማም ናቸው ማለት ነው። እነሱ ከልጅነታቸው ስታሳድጋቸው እናታቸው ምንድን ነበር ስታደርግ የነበረው? ሌሊት ላይ በእንቅልፍ ጊዜውን እንዳያሳልፍ ምን ታደርግ ነበር? ውሃ ትረጨው ነበር ፊቱ ላይ ማለት ነው። ቀዝቃዛ የሆነን ውሃ ፊቱ ላይ ትረጨዋለች። የዚህ ጊዜ ይነቃል፣ ኪታቦችን ይመጥላል ማለት ነው። የኢማም ሻፊዒ ረሒመሁላህ ደረሳ ናቸው። አልኢማም አሕመድ ረሕመቱላሂ ዐለይህ ረሕመተን ዋሲዐ ወአስከነሁ ፈሲሐ ጀናቲህ። ውሃ ትረጫቸው ነበረ ኢማም ሻፊዒ ዘንድ እና ሌሎችም መሻይኾቻቸው ዘንድ ሄደው የሚቀሩት የሆነው ዒልም ከነሱ የሚወስዱት የሆነው ዒልም እንዳይጠፋባቸው ማለት ነው። በአሁን ጊዜ እንደዚህ የምታደርግ እናት አለች የለችም እሱ ይታወቃል ማለት ነው። ነገር ግን ከነሱ ሞዴል ጥሩ የሆነ ነገር መውሰድ ተገቢ ነው። እንደገና ደግሞ ወደ ቂርአት ቦታ ሲሄዱ ራሱ ኢማም አሕመድ ረሒመሁላህ ራሳቸው እናታቸው ነበር የምታደርሳቸው። ለምንድን ነው? ከልጆች ጋር ተቀላቅለው ሲጫወቱ የሐፈዙት የሆነው ሐዲስ የሐፈዙት የሆነው ቁርአን እንዳይጠፋባቸው በሚል ወስዳ ታደርሳለች። ቀርተው እስከሚወጡ ድረስም እዛው ቁጭ ብላ ነው የምትጠብቀው። ሱብሓነላህ ተመልከቱ፣ ይህንን ትልቅ ኢማም ያፈራች እናት ናት ማለት ነው። ወላሂ አላህ ጀዛዋንም አላህ ከፍሏታል። ትልቅ የሆነን ዓሊም አደረገላት ልጇን ማለት ነው። ሲወጣ እንደዚሁም ወደ ልጆች ተቀላቅሎ ሲቀራው የዋለው የሆነው ዒልም እንዳይጠፋው ዘንድ ምን ታደርግ ነበር? ወዳውኑ ከልጆች እንዳይቀላቀል ተወስድና ይዛው ትሄዳለች ማለት ነው። ከዛም በኋላ ትንሽ እረፍት አድርጎ ወዳውኑ ወደ ዒልም እንዲመለስ ታደርገው ነበር በልጅነቱ። ከዚህም የተነሳ በዚህ ሁኔታ አደጉ። አልኢማም አሕመድ ረሒመሁላህ ትልቅ የሆነ ኢማም ሆኑ ማለት ነው። እናም ምን ለማለት ነው? ትልቅ የሆነ ሞዴል ናት ማለት ነው ለልጆቻቸው። ልጆቻቸውን በትክክል ለማሳደግ ለሚፈልጉ ልጄ ኢማም እንዲሆንልኝ እፈልጋለሁ የምትል እንስት፣ ልጄ ሐፊዝ እንዲሆንልኝ እፈልጋለሁ የምትል እንስት ልጆችን ወደ መድረሳ መላክ ብቻ አይደለም። ከመድረሳ በሚመለሱ ጊዜ ምን ዕውቀትን ቀሰሙ፣ ምን ትምህርትን እየተማሩ ነው ያሉት ክትትል ማድረግ ተገቢ ነው። ለኡስታዞች ብቻ እንደዚሁ ሰጥቶ መተው ይሄን ለውጥ ላያመጣ ይችላል። ቢያመጣም አጥጋቢ የሆነ ዕውቀት አይደለም። ምክንያቱም እያየንም ስለሆነ ማለት ነው ብዙ ችግር አለ። ስለሆነ ዒልም ልጆቻቸውን ዒልም የሚያስቀሩ የሆኑ ቤተሰቦች አማና አለባቸው። ልጆቻቸውን መቆጣጠር አለባቸው። ልጆቻቸው ቁርአን ሐፍዘውም ሐታ ከሆነ ምን ያህል ሶላተል ለይል እየቆሙበት ነው፣ ሶላተል ለይል ምን ያህል እየሰገዱበት ነው፣ ምን ያህል ሙራጃዓ እያደረጉት ነው። ጠይብ ቁርአንስ ቀርተው ከሆነ ከመድረሳ መጡ ቁርአንን ያስቀምጣሉ። ከዛ ቀን ሙሉ ጨዋታ ከሆነ ይሄን ቢላ ፋኢዳ ምንም ጥቅም የለውም ሐቂቃ። ስለዚህ ወላጆች አማና አለባቸው ማለት ነው። እናት በተለይ እናት ልጆቿን በትክክል ማለት ነው ልትንከባከባቸው፣ በተለይ ደግሞ በተርቢየተል ኢስላሚያ ልታሳድጋቸው ይገባል። ካልሆነ በጣም አስቸጋሪ ነው የሚሆነው። ስለሆነ አላህ በሚወደው በሆነ መልኩ ልታሳድጋቸው ይገባል። ዐላ ጣዓቲላህ ወዐላ ጣዓቲ ረሱሊሂ ሰለላሁ ዐለይሂ ወሰለም። ወከዛሊከ አይዳን ልጆቻቸውንም ደግሞ በሱና ላይ ተርቢያ ሊያደርጉ ይገባል። ወላጆች ከልጅነታቸው ሱሪያቸው እንዲያሳጥሩ ማድረግ። ወከዛሊከ አይዳን ከልጅነታቸው ሸሪዓ የሚፈቅደው የሆነ ጸጉር አቆራረጥን ይሄ እያስበለጡ አንዱ ወደ ላይ አንጨብርሮ አንዱን ከታች እየቆረጠ እንደዚህ አይነት ማድረግ የለባቸው። ከልጅነታቸው
ሸሪዓ የሚያዘው ሱና የሚያዘውን አለባበስ ማልበስ ሴት ልጅም ከሆነች ህፃን ሰውነቷን ሙሉ የሚሸፍን ልብስ አልብሷቸው እንደዛ ነው መሆን ያለበት ከልጅነታቸው ያኒ ፋሽንን እየተከተሉ የሚያድጉ ከሆነ በኋላ ላይ እነሱን ማስተካከል በጣም ከባድ ነው የሚሆነው እናንተም ወንጀለኛ ትሆናላችሁ ማለት ነው ስለሆነ ወላጅ አማን አለበት በልጁ ላይ ዝም ብሎ ያኒ ምግብና መጠጥን ብቻ ልብስን ብቻ ማቅረብ አይደለም ከልብስ ከመጠጥ የበለጠ የቀልብ ያኒ ምግብ ያስፈልጋቸዋል ቁርአንን መማር ሐዲስን መማር ዲንን መማር አለባቸው ይሄ ደግሞ ወላጆቻቸው አማን አለባቸው ማለት ነው طيب ልጆች ማለት እንደ ተዘራ እንደሆነ እህል ማለት ነው ያንን እህል በደንብ የተንከባከቡት ከሆነ ከመጀመሪያው ያኒ ብዙ ነገር መዳበሪያ ይደረጋል ይኮተኮታል የመሳሰለ ብዙ የሚደረጉ ነገራቶች አሉ ካደረጉት ያኒ በኋላ ሲያፈራ ፍሬያማ ነው የሚሆነው በጣም ብዙ የሆነ ትርፋማ ያደርጋል